ሰላም እንዴት ናችሁ? ይህ የኢቫ ስፖርት ፕሮግራማችን ነው። ዛሬ ስለ አሰልጣኝ ሩበን አሞሪም የስራ ቆይታ ወይም ጆብ ሴኩሪቲ የምናወራ ይሆናል። በ10 ደቂቃ ውስጥ ሐሳባችንን ገልጸን እናጠናቅቃለን። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ተደራሽነቱን እንድታሰፉልን እንጠይቃለን። እንግዲህ አሰልጣኝ ሩበን አሞሪም ከስፖርቲንግ ሊዝበን ዩናይትድን ሲቀላቀሉ ባለፈው ሲዝን አጋማሽ በጣም በብዙ መጠበቅ በብዙ ኤክስፔክቴሽን ነበረ። ከአሰልጣኙ ወጣትነት እንዲሁም ደግሞ በዓለም ላይ ያሉ አስደናቂ አሰልጣኞችን ፔፕ ጋርዲዮላን ጨምሮ በቻምፒየንስ ሊግ በአሳማኝ ሁኔታ ካሸነፉ በኋላ በፖርቹጋልም ሊግ እያደረጉ ከነበረው ጥሩ እንቅስቃሴ አንጻር በዩናይትድ መጠው ስኬታማ ይሆናሉ፣ ሲስተማቸውም ይህ 3-4-3 የሚባለው ሲስተም ማለት ነው ይሰራል ተብሎ ተጠብቆ ነበረ። ነገር ግን በዩናይትድ ይህ የሆነ አይደለም። ዩናይትድ ባለፈው ዓመት በታሪኩ አይቶት ገጥሞት በማያውቅ ሁኔታ ስፔሻሊ ከፈርጉሰን ሲዝን በኋላ ወይም ከፈርጉሰን ዘመን በኋላ 15ኛ ሆኖ በማጠናቀቅ አሰቃቂውን ሲዝን አጠናቋል ማለት ነው። ሩበን አሞሪም በሲዝኑ ማብቂያ ለደጋፊዎች ባደረጉት ንግግር ስቶርሙ አልፏል፣ በሚቀጥለው ሲዝን the good days are coming ነው ያሉት። በቃ በጣም ጥሩ ዘመን እየመጣ ነው ነበር ያሉት። ነገር ግን አዲሱ ሲዝን ከጀመረ በኋላ እያየን ያለነው የባለፈው የከፋው ሲዝን አዲስ ቨርዥን ወይ ደግሞ የከፋው ቨርዥን እንደቀጠለ ነው እያስተዋለን የምንገኘው። በርካታ ሚሊዮን ፓውንዶች ወጥተው በፕሪሚየር ሊጉ ፕሮቨን የሆኑ አስደናቂ ተጫዋቾች መጥተው ውድ የሆነ አጥቂ ተገዝቶ ቡድኑ የተዋቀረ ቢሆንም ነገር ግን ዲፌንሲቭ ሚድፊልደር አላካተቱልኝም ወይም ደግሞ ዲፌንሲቭ ሚድፊልደር የለኝም በሚል ምክንያት ቡድኑ ይደከመብኝ በዚህ ነው፣ ዲፌንሲቭ ሚድፊልደር ስለሌለኝ ነው የሚል ሐሳብ ያነሳሉ አሰልጣኝ ሩበን አሞሪም። እና ይህ በፍጹም ሊያሳምን የሚችል ነገር አይደለም። የቡድን ግንባታ ወይም ደግሞ የቡድን ጥንካሬ በጊዜ ሂደት የሚታይ ነገር ነው እንጂ አንድ ዲፌንሲቭ ሚድፊልደር ስለሌለ ብቻ በየሳምንቱ ይህን ትልቅ ክለብ ይዞ መሸነፍ ተቀባይነት ያለው ነገር አይደለም በእኔ አመለካከት። ሩበን አሞሪም አሁን ከፍተኛ ጫና ላይ ነው ያሉት። ከፍተኛ ጫና ላይ የሆኑበት 5 ምክንያቶች አሏቸው። አንደኛው በፕሪሚየር ሊጉ ያላቸው እጅግ የደከመ ውጤት ነው። የማሸነፍ ንጻሪያቸው ራሱ ከ24% አያልፍም። 24% ከፈርጉሰን ዘመን በኋላ እጅግ አስከፊው አሰልጣኝ ማለት ነው። ስለዚህ ይህ የፕሪሚየር ሊግ ደካማ ሪከርዳቸው ስራቸውን ሊያሳጣቸው ጫፍ እንደደረሰ ነው በርካቶች እየተናገሩ የሚገኙት። ሁለተኛው ያው ትልቅ ክለብ ነው እያሰለጠኑ ያለው። ይህ ስፖርቲንግ ሊዝበን አይደለም፣ ይህ ማንቸስተር ዩናይትድ ነው። በሩበን አሞሪም ቦታ ሌሎች አሰልጣኞች ከሳቸው የተሻለ ውጤት አስመዝግበው ተሰናብተዋል። ነገር ግን እሳቸው ወይ በመልካቸው ማማር ይሁን ወይ ሲናገሩ ፕሬስ ኮንፈረንስ ላይ ልክ እንደ ጆዜ ሞሪኖ በተለየ ቨርዥን ኢምፕረስ ስለሚያደርጉ ይሁን አይታወቅም። ወይም ደግሞ ኢኒዮስ እሳቸውን ስንቀጥር ተሳስተናል አለ ማለት ይሁን በምን ምክንያት እንደሆነ አይታወቅም። ሩበን አሞሪም እስካሁን ድረስ በዩናይትድ አሉ። ሁለተኛው ስራቸውን አደጋ ላይ ያስቀመጠው ነገር ይህ ነው። ሃይ ኤክስፔክቴሽን ያለው ይህ ክለብ ቢግ ክለብ ነው ወይ ደግሞ በጣም ትልቁ ክለብ ነው በእንግሊዝ እግር ኳስ ታሪክ እና ይህን ክለብ ይዞ ሳምንት በመጣ ቁጥር ሽንፈት ማስተናገድ ስራን ያሳጣል። በርካቶችን ስራቸውን ሲያሳጣቸው አይተናል። እሳቸው ግን አሉ በጣም በሚገርም ሁኔታ። ሶስተኛው ደግሞ ታክቲካል ሪጅዲቲ አለባቸው። ሰውየው በጣም ድርቅና በቃ በዚህ ቃል ነው ሊገለጽ የሚችለው፣ ድርቅና አልሰራም። 3-4-3 በአጭር ቋንቋ አልሰራም። በቃ ይህ በግልጽ እየታየ ነው። ወደ ዩናይትድ የሚመጡ የትኛውም ትልልቅ ተጫዋቾች በዩናይትድ ይከሽፋሉ። በሚያስደንቅ ሁኔታ በዩናይትድ ይከሽፋሉ። በቃ አይሰራም። ምክንያቱም የተለያዩ ተጫዋቾች ተሞክረዋል። እነዚህ ተጫዋቾች ወደ ተለያየ ክለብ ሲሄዱ በተለያየ ሲስተም እነሱን ችሎታቸውን ቤዝድ አድርገው በተገነባ ቡድን ውስጥ እያየነው ባለው ሁኔታ እያሸበረቁ ነው ያለው። የሚችሉትን እያደረጉ ውጤታማ የሆኑ ነው ያለው። ትናንትና በቻምፒየንስ ሊግ ራስሙስ ሆይሉንድ በአስደናቂ ሁኔታ 2 ጎሎችን አስቆጥሯል ለናፖሊ። ወሳኝ ነጥብ ያስገኘ ጎል ማለት ነው። አይታችሁት ከሆነ ጨዋታውን ከተጠናቀቀ በኋላ ወይንም ጎልም ካስቆጠረ በኋላ ራስሙስ ሆይሉንድ የቻምፒየንስ ሊግን አርማ መለያው ላይ ያለውን ማለት ነው ሲያሳይ የነበረው በካሜራና ይህ በቀጥታ መልእክት ነው። እናንተ ገፍታችሁ አትችልም ብላችሁ ብታባሩኝም
እኔ ግን ይሄው በትልቁ የእግር ኳስ መድረክ በቻምፒየንስ ሊግ ጎል እያስቆጠርኩ ነው። ስለዚህ የማልችለው እኔ ሳይሆን የራሳችሁ የእግር ኳስ ማኔጅመንት ሲስተም ወይም ደግሞ አሰልጣኛችሁ ያለበት ችግር ነው። በርካታ መልእክቶች ነው ያለው ሲተነተንና ሶስተኛው የሰውየው አስቸጋሪው ነገር ምንድነው? የተጫዋቾች ችሎታ ምንድነው? እንዴት ነው በፕሪሚየር ሊጉ ኮምፒታንት ሆኜ የሚዘልቀው ሳይሆን ያለኝ እምነት ይሄ ነው 3-4-3 ነው። ከዚህ ንቅንቅ አልልም። ኢቭን አንድ ፕሬስ ኮንፈረንስ ላይ ፖፕ የሮማ ጳጳስ ቢመጣ እንኳን ይህን ነገር አልቀየርም ነው ያለው። እኔ በእግር ኳስ እንደዚህ አይነት ሪጂዲቲ ልክ በቃ ይሄ እግር ኳስ ነው፣ ይህ ሃይማኖት አይደለም። ስለዚህ ሊቀየር ይችላል፣ ሐሳብ ሊቀየር ይችላል፣ እግር ኳስ ኢቮልቭ ሊያደርግ ይችላል። እነ ፔፕ ጋርዲዮላን አይተናል ሲከላከሉ፣ አጥብቀው ሲከላከሉ አይተናል። ፈጽሞ አስበነው የማናውቀው ነገር ማለት ነው። ስለዚህ ሩበን አሞሪም ማን ነው ሐሳቡን የማይቀይረው፣ ታክቲኩን የማይቀይረው፣ ለተጫዋቾች በሚመች መልኩ ቡድኑን የማይሰራው? እሱ ማን ስለሆነ ነው? ይህ በጣም የተሳሳተ ነገር ነው። ስራውንም ሊያሳጣው ከሚችሉ ምክንያቶች መካከል አንደኛው ሶስተኛው ይሄ ነው። አራተኛው ያው ሚዲያና ፋን ስክሩቲኒ አለ። ሚዲያው የእንግሊዝ ሚዲያ ይታወቃል፣ በከፍተኛ ሁኔታ እያጮኸው ነው። በዩናይትድ ሁሉም ነገር ይደመጣል። በዩናይትድ ዝምታ እንኳን ትርጉም አለው። በዩናይትድ ዝምታ እንኳን ይጮሃል። ስለዚህ ሚዲያው ከፍተኛ ጫና እያደረሰበት ነው የሚገኘው። ደጋፊዎቹም አሁን ትዕግስታቸው ተሟጧል። ሶሻል ሚዲያ ላይ ከፍተኛ ስድብ ነው እየደረሰበት ያለው። እንዲያውም ባለቤቱ እንደተናገረችው ሰሞኑን ዩናይትድን ከተረከበ ጀምሮ እንቅልፍ የለንም፣ መተኛት አልቻልንም፣ በቃ ባለቤቴ ይህን ስራ ለቆ እንዲሄድ እፈልጋለሁ ብላለች በግልጽና የዩናይትድ ሰዎችም ስጋታቸው ምንድነው? ከሚዲያና ከደጋፊው እየመጣ ያለው ከፍተኛ ጫና አሰልጣኙ ሳይባረር በፊት ራሱን ከዩናይትድ አሰልጣኝነት እንዳያነሳ በእጅጉ ሰግተዋል። እነዚህ ነገሮች እንግዲህ ሩበን አሞሪም ከዩናይትድ ወይ ተሰናብቶ ወይም ደግሞ ለቆ እንዲሄድ የሚያደርጉ ነገሮች ናቸው ማለት ነው። አሁን ከቅርብ ምንጮች እየተገኘ እንዳለው መረጃ ከሆነ የቡድኑ ወሳኝ ተጫዋች ምናልባትም ፈርጉሰን ከሄዱ በኋላ የዩናይትድ ምርጡ ግዢና ስኬታማው ተጫዋች ብሩኖ ፈርናንዴዝ አሁን እየተሰጠው ባለው ሮል ደስተኛ አለመሆኑን የውስጥ ምንጮች እየገለጹ ነው። በፍጹም እየተስማማው አይደለም። ምክንያቱም አሁን እየተጠቀመበት ያለው የእንግሊዝ ፕሪሚየር ሊግን ምርጥ ፕሌይሜከር በርካታ የግብ ማግባት እድሎችን የሚፈጥረውን ራሱም የሚያስቆጥረውን ብሩኖ ፈርናንዴዝን እንደ ዲፌንሲቭ ሚድፊልደር መጠቀም ይሄ ወንጀል ነው። ይህ ሰው ወንጀል ነው ብሩኖ ፈርናንዴዝ ላይ እየሰራ ያለው። ስለዚህ ሩበን አሞሪም እንደዚህ አይነት የቡድኑ ወሳኝ ተጫዋቾች እየተከፉ ሌላ አማራጭ እንዲወስዱ ወይም ደግሞ ውጩን እንዲያዩ ከማድረግ ይልቅ በሚችሉት ወይም ደግሞ ማስተር ባደረጉት ቦታ ላይ ተጠቅሞ ቡድኑ ወደ ውጤታማነት መመለስ አለበት። ከድርቅናው ሸብረክ ማለት አለበት። አንቶኒ ባለበት ምን እየሰራ እንደሆነ ይታወቃል። ራሽፎርድ ጥሩ እንቅስቃሴ በባርሴሎና እያደረገ ነው። ራስሙስ ሆይሉንድን አይተነዋል። ኢላንጋ እንኳን በኒውካስትል አስገራሚ ነገር እየሰራ ነውና ይህ የሚያሳየው የክለቡ ወይም ደግሞ የአሰልጣኙ የተጫዋቾችን የመጠቀም አቅም ማነስ ያሳያል። በግልጽ ነው ይህንን የሚያሳየው። ምክንያቱም የስፖርቲንግ ሊዝበን ተጫዋቾችን ማኔጅ ማድረግ እና የእንግሊዝ ፕሪሚየር ሊግ ሃይ ሬትድ የሆኑ ተጫዋቾችን ማኔጅ ማድረግ በጣም ነው የሚለያየው። ሰዎች ምናልባት አሰልጣኙ ሀሳብ አለው፣ ካሁን በፊት ዩናይትድ የሚጎለው ሲስተም ነው፣ ሲስተም የለውም ቡድኑ ስትሉ አልነበረ ወይ የሚል ትችት የሚያነሱ አሉ። አሁን ዩናይትድ ሲስተም አለው ነው ወይ የሚባለው? 4-3-4 ሆኖ ይገባል። በሲስተም ነው ወይ የሚጫወተው? ቡድኑስ ተለማምዶ የሚያውቅ ይመስላል ወይ? በአንዳንድ ጨዋታዎች እኮ በቃ ድንገት በቃ ጠዋት ተገናኝተው ተሰባስበው ወደ ሜዳ የገቡ የሆነ የሰፈር ልጆችን እንደዛ ነገር ነው እኮ የሚመስለው። አሁን ዩናይትድ ከሳምንት ሳምንት በሚያደርገው ጨዋታ በእርግጠኝነት ይህንን ጨዋታ ያሸንፋል ብለን መናገር እንችላለን ወይ? በፍጹም አንችልም። በፍጹም ይህንን የምንናገረው ኦልሞስት በአሰልጣኙ ስር ከ10 ወር በላይ ስለሰለጠኑ ተጫዋቾች ነው። ስለዚህ አሰልጣኝ ሩበን አሞሪም በእኔ እይታ በማንቸስተር ዩናይትድ ምንም አይነት ፕሮግረስ እያሳዩ አይደለም። በሌላ ክለብ ቢሆን የግሪምስቢ ሽንፈት ብቻውን ለመሰናበት በቂ ነው። የግሪምስቢ ሽንፈት ብቻውን ለመሰናበት በቂ ነው። እኔ ሩበን አሞሪም አሁን በማንቸስተር ዩናይትድ ያሉበት ብቸኛው ምክንያት ኢኒዮስ ለሁለተኛ ጊዜ ቴንሃግን ካቆዩ በኋላ ለሁለተኛ ጊዜ ተሳሳቱ
የሚለውን ትችት በመፍራት ካልሆነ በስተቀር ወይም ደግሞ በአሰልጣኙ የሚዲያ አያያዝ ወይም ደግሞ የኢንተርቪው አሰጣጥ ወይም ደግሞ መልከ መልካምና ፈጣን ወጣት ስለሆነ ምናልባት ካልሆነ በስተቀር በእግር ኳሳዊ ምክንያት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ የሚቆይበት ምንም ምክንያት አይታየኝም። አመሰግናለሁ በጣም የኢቫ ስፖርት ተከታታዮቻችን ቻናላችንን ወይ ደግሞ ዩቲዩብ ቻናላችንን ሰብስክራይብ አድርጉ። በሌላ ቶፒክ እንመጣለን ወይም ደግሞ ይህንን ቶፒክ አፕዴት የምናደርግበት ኒውስ ሲገኝ ያው መቼም የማንቸስተር ነገር በሳምንት ወይ በሰዓት ልዩነት ሳምንት እንኳን ሳይሆን አዳዲስ ነገሮች የሚከሰትበት ሆኗል። ይዘን እንመጣለን። ቻው